ከሰሞኑ በህንድ ሀገር የተቀሰቀሰው ዓለምን ያስደነገጠ መድኃኒት አልባ ወረርሽኝ። በምታስተምርበት ትምህርት ቤት ውስጥ ትዳር እያላት ወንድ ተማሪዎችን አስገድዳ ወሲብ ስትፈጽም የነበረችው መምህርና ዓለምን ያስደነገጠ መጨረሻዋ። ከሰሞኑ በጉጉት ሲጠበቅ የነበረውና የአሜሪካ መንግስት ያጋለጠው ከብርሃኑ ነጋ እስከ ኤለን መስክ ድረስ ጉዳቸው የተጋለጠበት የኤፕስቲን ፋይሎች። በዛሬው ዝግጅታችን እነዚህንና ሌሎች ከሰሞኑ በዓለም ላይ የተሰሙ 10 አነጋጋሪና ለማመን የሚከብዱ ዜናዎችን ይዘን መጥተናል። ወደ መጨረሻ አካባቢ ያዩትንና የተመለከቱትን አሳብዶ ስለሚገለው አስደንጋጭ ፊልም በስፋትና በትንታኔ እንመለከታለን። ይህ ሀበሻን ማጋዚን ነው። ከሰሞኑ በዓለም ዙሪያ ከተሰሙና ብዙዎችን ካስደነገጡ ዜናዎችና ርዕሰ ጉዳዮች መካከል በህንድ ሀገር የተቀሰቀሰው መድኃኒት አልባ ወረርሽኝ ነበር። ሳይንቲስቶች በምህጻረ ቃል አጠራሩ NIV እያሉ ይጠሩታል። የኒፓ ቫይረስ። ይህ ቫይረስ አይነት እጅግ ሬርና ከስንት አንዴ የሚከሰት ሲሆን መድኃኒት አልባ እንደሆነም ይነገርለታል። መነሻው ከእንስሳት ወደ ሰው የሚተላለፍ ሲሆን በዋነኝነትም ፍራፍሬዎችን በመብላት የምትታወቀው የህንድ የሌሊት ወፍ ከሷ ተነስቶ ወደ ሰው ልጆች እንደመጣ ይነገራል። የእነዚህ የሌሊት ወፎች ምራቅ ወይም ሽንት ከምንበላው ምግብ ጋር ከተነካካም በዚህ ቫይረስ የመጠቃት እድላችን ከፍተኛ ሊሆን እንደሚችል ሳይንቲስቶች ይናገራሉ። በሽታው በመጀመሪያ ሲዘን ድካም ማለት የራስ ምታትና የጡንቻ ህመም የመሳሰሉት ምልክቶች እንዳሉት ይነገራል። በጊዜ ካልታከምነው እየባሰ ሄዶ እስከ ራስ ምታት በመቃዠትና ራስን መሳት ድረስ ሊያደርሰን እንደሚችል ይነገራል። እስካሁን ድረስም ወደ 2 ሰዎች በዚህ በሽታ ምክንያት ሆስፒታል የገቡ ሲሆን ብዙዎችም ይህ በሽታ ወደ ወረርሽኝነት እንዳይቀየርና እንዳይዛመት እየፈሩ ይገኛል። መድኃኒት ስለሌለውም እጅግ አደገኛ በሽታ እንደሚሆን ካሁኑ ተገምተዋል። ከዚህ በፊት በሰራሁት ቪዲዮ ላይ ስለዚህ ሴት ወይም ስለ አውስትራሊያ መምህር ናኦሚ ቴኪያ ቪዲዮ ሰራሁላችሁ ሲሆን በአሁን ሰዓትም ከእሷ ጋር ተያይዘው ሌላ ለማመን የሚከብድ መረጃ ወጥተዋል። ከዛ በፊት ግን ስለዚች ሴትዮ ታሪክ ማታውቁ ናኦሚ ቴኪያ ትሰኛለች። አውስትራሊያዊት የሙዚቃና የሥነ ጥበብ መምህር የነበረች ሲሆን ነገር ግን እንደ አውሮፓውያን አቆጣጠር በ2004 እና ባሳለፍነው ዓመት በ2025 ህፃናት ላይ ወሲባዊ ጥቃትን ስትፈጽም ተይዛለች። ህፃናት ስላችሁም 13፣ 14፣ 15 ዓመት የሆናቸው ከ13 እስከ 16 ዓመት እንዲሁም 12 ዓመትም የሆናቸው ወንዶች ነበር ስትደፍር የነበረው። ይህች ሴት እጅግ ለማመን በሚከብድ ሁኔታ ይህን ሁሉ ስታደርግ የነበረው ትዳር እያላት በባሏ ላይ ነበር። ታዲያ ፖሊሶች ሲያጣሩ ከዚህም የባሰ ጉድ ይህች ሴት ላይ ይገኝባታል። ብታምኑም ባታምኑም ይህች ሴት ወልዳ ልጅ ነው ብላ ለአባቱ የሰጠችው ጨቅላ የእሱ ልጅ ሳይሆን ከ13 ዓመት ልጅ ያረገዘችው የደፈረችው ልጅ እንደሆነ ነው የተነገረው። እጅግ በሚያስገርም ሁኔታ ይህች ሴት ይህን ሁላ ስታደርግ ማንም ያላዛት ሲሆን በስተመጨረሻም ተይዛ ግን ፖሊስ ጣቢያ ስትቀርብ መካድ አቅቷት ሁሉንም ነገር አምናለች። ብዙ የአውስትራሊያ ዜጎች በነገሩ የተቆጡ ሲሆን በአውስትራሊያም እንደዚህ አይነት ህፃናት ላይ የሚደርስ ጥቃት በእጅጉ ብዙ ዓመትን የሚያስፈርድ እንዲሁም የተወገዘ ነው። ታዲያ ይህችም ሴት ገና ምንም ማያውቁ የ12 ዓመት ህፃናት ላይ ይህን ስታደርግ እጅግ የማይሽር የሥነ ልቦና ጠባሳ እንዳሳደረች የማይካድ ሀቅ ነው። ታዲያ በተከሰሰችባቸው 15 ወንጀሎች ጥፋተኛ ሆና በመገኘቷ በቅርቡ ፍርድ ቤት ስትቀርብ እስከ ዓመት እስራት ድረስ እንደሚፈረድባት ይጠበቃል። ሌላው ከሰሞኑ ዓለምን ጉድ ካስባሉ ነገሮች መካከል የተለቀቁት የኤፕስቲን ፋይሎች ጉዳይ ነበር። የኤፕስቲን ፋይሎች እጅግ ዓለምን ያንቀጠቀጡ ፋይሎች ከመሆናቸው የተነሳ ከኢትዮጵያ ሴቶች ከኢትዮጵያው ፕሮፌሰር ከብርሃኑ ነጋ አንስቶ እስከ ዓለማችን እጅግ ሀብታሙ ሰውዬ እስከ ኤለን መስክ ድረስ ያልነካው ያልተነካካውና ያልፈጸመው የወንጀል አይነት የለም ለማለት ያስደፍራል። ኤፕስቲንን ለማታውቁት ይህ በፊት ለፊት የምትመለከቱት ሰውዬ ነው። እጅግ ታዋቂ የፋይናንስ ሰው የነበረና ባለጸጋ የነበረ ሰው እንደነበርም ታሪኩ ይናገራል። የነበረውም ሀብት በግምት ከ500 ሚሊዮን ዶላር እስከ 600 እና 700 ሚሊዮን ዶላር ድረስ እንደሚጠጋ ይገመታል። የሰውዬ በስሙ እጅግ ውድ መኪኖች፣ ቅንጡ ቤቶችና የግል አውሮፕላኖችም ነበሩት። ከሁሉም በላይ ግን ዓለምን ያስደነገጠው በስሙ በአገር አሜሪካ የነበረው የግል ደሴት ነበር። እዚህ ደሴት ላይ ያልመጣ ባለጸጋ ያልተፈጸመ ወንጀል የለም።
ኤፕስቲን በ2008 በቁጥጥር ስር ውሎ ፍርድ ቤት የቀረበ ሲሆን ነገር ግን ትንሽ ወራት ብቻ ከተፈረዱበት በኋላ በነፃ ይለቀቃል። ነገር ግን እንደ አውሮፓውያን አቆጣጠር በ2019 ማለትም ኮሮና እንደገባ ይህ ሰውዬ ፍርድ ቤት በከባድ ፍርድ ይከሰሳል። ከተከሰሰባቸውም ከባባድ ወንጀሎች መካከል አንደኛው ሕፃናትን ለወሲብ ንግድ ማዘዋወር፣ ሴቶችን ለወሲብ ንግድ ማዘዋወር፣ መድፈር፣ መግደል የሌላ አይነት ክስ አልነበረም። ታዲያ ከዚህም ክስ እንደማያመልጥ የገባው ኤፕስቲን መጨረሻ ላይ እስር ቤት ውስጥ ራሱን በራሱ በገመድ አንቆ ሞቶ ራሱን አጥፍቷል። ታዲያ ይህ ሰውዬ ግን ራሱን ካጠፋ በኋላ ራሱ የሰራው ወንጀል መች በቀላሉ የሚታለፍ ሆነና እስካሁን ድረስ ፋይሎቹ ቀስ በቀስ እየወጡ የዓለምን ሕዝብ ጉድ እያስባሉ ይገኛል። ታዲያ ከቀናት በፊትም የአሜሪካ መንግስት የኤፕስቲንን ፋይል ይፋ ያደርጋል። የተለቀቁት ፋይሎች ግን ለመስማትም ለማየትም የሚከብዱ ናቸው። ዩቲዩብ ስለሚያግደው ፎቶዎቹን እዚህ አላሳያችሁም። ነገር ግን አንዳንድ ፎቶዎች ላይ ሕፃናት ታስረው አይናቸው ተሸፍኖ ይገኛል። በሌላ ፎቶዎች ላይ ደግሞ እዛው የኤፕስቲን ደሴት ላይ ባሉ ቤቶች ውስጥ በሕፃናት ቅርጽ ራቁታቸውን የተሰሩ ሐውልቶች ይገኛሉ። ከነዚህና ከመሳሰሉት ከሚረብሹ ፎቶዎች አንስቶ ይህ ሰውዬ ከተለያዩ ሰዎች ጋር ያደረጋቸው ኢሜሎች፣ ልውውጦች እንዲሁም ኤለን መስክን ጨምሮ ከተለያዩ ባለሀብቶች ጋር ያደረጋቸው ለመስማትም ለማየትም የሚዘገንኑ ንግግሮች ይፋ ወጥተዋል። ከእነዚህ ፎቶዎችና መረጃዎች መካከል ፕሪንስ አንድሪው በዋነኝነት የእንግሊዛዊ ነገሥታት ቤተሰብ በመሆን የሚታወቀው ይህ ሰውዬ ገና የ16 ዓመት ዕድሜ እንደሆነች በምትገመት ሕፃን ልጅ ላይ መሬት ላይ አስተኝቷት እጁን አርጎባት ይታያል። የዚች ታዳጊ ፊቷ ተሸፍኗል። በሕይወት ትኑር ትሙት ራሷን ትሳት አይታወቅም። ነገር ግን መሬት ላይ ሆና እሱ ደግሞ ከላይ እጁን አርጎባት ይታያል። ይህ ብቻ አይደለም። እንዲሁም የተለያዩ ፎቶዎች ላይ ስዕሎች ላይ የተለያዩ ራቆታቸውን ሴቶችና ሕፃናት ይገኛሉ። ኤፕስቲን እጅግ ብዙ ሴት ሕፃናትን፣ ታዳጊዎችን፣ ወንዶች ታዳጊዎችን የመሳሰሉት ሴቶችን ሳይቀር ከተለያዩ ቦታዎች እዚህ አምጥቶ ጾታዊ ጥቃት ፈጽሞባቸዋል፣ ደፍሯቸዋል፣ እንዲሁም አስሯቸዋል። ብታምኑ ባታምኑ በአንዳንድ ፋይሎች ላይ ደግሞ የሕፃናትን ስጋ ሳይቀር በልቷል የሚሉ መዝገቦችና መረጃዎች ይገኛሉ። እነዚህን ሴቶች በዋነኝነት ከባሮች እንዲሁም ከተለያዩ ስራ ከሚፈልጉበት ቦታዎች በዋነኝነት ደግሞ ከማሳጅ ቤቶች ይመለምል እንደነበር ተገልጿል። ታዲያ ለስራ የመጡት እነዚህ ሴቶች እዚህ ደሴት ላይ ሲደርሱ እስረኛ ይሆናሉ። ትንንሽ ሕፃናትን ጨምሮ ሕፃናት ወንዶችና ሴቶችም የዚሁ አደገኛ ዝውውር ተጠቂና ሰለባ ነበሩ። ታዲያ ኤፕስቲን ብቻውን አይደለም እነዚህ ሕፃናት ላይ ይህን ሁሉ ጉድ የሚያደርሰው። ከተለያዩ ባለሀብቶች፣ ከተለያዩ ታዋቂ ሰዎች፣ ከተለያዩ የነገሥታት ዘሮች ጋር እዚህ ደሴት ላይ እየመጡ እንደሚያደርጉት ተነግሯል። ብታምኑ ባታምኑ ብዙ ሰዎች የሚያውቁት የዓለማችን ቁንጮ ሀብታም ኤለን መስክ እዚህ ደሴት ላይ ለመምጣት በ2013 በተደጋጋሚ ከ4-5 ጊዜ በላይ በኢሜይል ሲለምን ታይቷል። ኢሜይሉም ይፋ ተደርጓል። ኤለን መስክ እረ ፓርቲው መች ነው የምታሳትፈኝ እያለ በተደጋጋሚ ሲለምን ነበር። ነገር ግን በአሁኑ ሰዓት ኤለን መስክ በትዊተር ገጹ ላይ እኔ አልለመንኩም፣ አብዛኞቹ ነገሮች የኔን ስም ለማጠልሸት ነው የተሰሩት ብሎ ይህን ነገር ክዷል። ኢሜይሎቹ ግን በተቃራኒ ሌላ ነገር ነበር የሚናገሩት። የሀገራችን ፕሮፌሰር ብርሃኑ ነጋ ሳይቀር ከግንቦት ሰባት ጋር ተያይዞ በዚህ የኤፕስቲን ፋይል ላይ ስሙ የተጠቀሰ ሲሆን ከተለያዩ የፖለቲካ ፈንዶች ጋርም ስሙ ተያይዞ ነበር። የኢትዮጵያ ሴቶች ሳይቀር በሚያስፈራ መልኩ በዚህ የኤፕስቲን ፋይል ላይ ስማቸው የተጠቀሰ ሲሆን ለማንነቱ ለማይታወቅ ሰው በተላከው ኢሜይል መሰረትም የኢትዮጵያ ሴቶች ቆንጆ እንደሆኑና አንድ ቀን ቪዚት ማድረግ እንደሚፈልግ ተያይዞ በወረቀቱ ላይ ተነቧል። በቀጣይ ፕሮግራሜ ስለ ኤፕስቲን ፋይሎች በስፋት ዶክመንታሪ እንድሰራላችሁ ከፈለጋችሁም ኮሜንት ላይ አሳውቁኝ። ሌላኛው ከሰሞኑ እጅግ አነጋጋሪ የነበረው አንትረም የተሰኘው የሆረር ፊልም ነበር። መቼስ ብዙዎቻችሁ ይህ ፊልም የተመለከቱትን ሰዎች ሁሉ ገድሏል፣ ከ50 በላይ ሰዎች በዚህ ፊልም ምክንያት ሞተዋል፣ እንዲሁም ይህን ፊልም ሲመለከቱ ሲኒማ ቤት ቁጭ ያሉ ሰዎች እሳት ተይዞ ሁሉም አልቀዋል የሚሉ ዜናዎችን ከዚህ በፊት ሰምታችሁ እንደሆነ እርግጠኛ ነኝ። ታዲያ አንትረም ምን ያህል አስፈሪ ፊልም ነው ብላችሁ ልታስቡ ትችላላችሁ። ነገር ግን ነገሩ ትንሽ ከዛ ወጣ ይላል። አንትረም የተባለው ሆረር ፊልም በዋነኝነት የሚያጠነጥነው ሁለት ታዳጊ ህጻናት ውሻቸው ሲሞትባቸው የውሻቸውን ነፍስ ከሲኦል ለማዳን ወደ ጫካ ውስጥ ገብተው ወደ ምድር ውስጥ በመቆፈር ሲኦልን ለመፈለግ የሚያደርጉት የፊልም አይነት ነው። ታዲያ በዚህ ፊልም ምክንያትም ብዙ ሰዎች ሞቱ ቢባልም ከሰሞኑ ሲጣራ ግን አንድም የሞተ ሰው የለም።
ታዲያ ይህንን ወሬ ያወሩት ራሳቸው የፊልም አዘጋጆቹ ሲሆኑ ሰው ይህንን ፊልም ሰምቶ እንዴ እስቲ ሊየው እስቲ ምን አይነት ወረር ፊልም ቢሆን ነው ሰዎችን የገደለው ብሎ እንዲመለከትላቸውና ፊልሙ እንዲሸጥ በማሰብ ነበር። ሌላኛው ከሰሞኑ እጅግ አነጋጋሪ ከነበሩ ጉዳዮች መካከል የዶምስዴይ ሰዓት 85 ሰከንድ ብቻ እንደቀረው ይፋ መደረጉ ነበር። የዶምስዴይ ክሎክ ተብሎ የሚታሰበው ይህ ምናባዊ ሰዓት ልክ እኩለ ሌሊት ላይ ሲሆን ዓለም ትጠፋለች ተብሎ ይታሰባል። ታዲያ ከሰሞኑ በወጣው ዜና ይህ የዶምስዴይ ክሎክ ወደፊት እየቆጠረ እንደሆነና እኩለ ሌሊት ላይ ሊሆንም 85 ሰከንድ ብቻ እንደቀረው ተነግሯል። ለዚህም ዋነኛ ምክንያት የተባለው የኒውክሌር መምቻ መሳሪያዎች እጅግ መዘመናቸውና ሀገራት ለጦርነት ያላቸው ተነሳሽነት እንዲሁም የአየር ንብረት መለወጥ እንደሆነ ተያይዞ ተዘግቧል። ሌላኛው እጅግ አነጋጋሪ የነበረው ይህ ተንቀሳቃሽ ምስል ሲሆን በፊት ለፊት የምትመለከቱት የእንግሊዝ አውሮፕላን እየተነሳ ባለበት ሰዓት ላይ ጎማው እንደ ድንገት ይወድቅና ወደ ምድር ላይ ይወድቃል። ነገር ግን የወደቀው አንድ ጎማ ብቻ ስለሆነ እንዲሁም አውሮፕላኖች በአንድ የጎማ ሀገር ላይ 2 ጥንድ ጎማዎች ስላላቸው ይህ አውሮፕላን ምንም ጉዳት ሳይደርስበት ተመልሶ ማረፍ ችሏል። ሌላኛው በእግር ኳሱ ዓለም ብዙዎችን ያስደነገጠው ዜና ደግሞ በሮማኒያ በፊት ለፊት የምትመለከቱት የተከሰተው የመኪና አደጋ ነበር። ይህ በፊት ለፊት የምትመለከቱት ጥቁር ሚኒባስ የኢሮፓ ሊግ እግር ኳስ ግጥሚያን ለማየት እየሄዱ የነበሩ ግሪካውያን ላይ በድንገት የደረሰ ሲሆን በመኪና ውስጥ የነበሩት ግሪካውያንም ወደ ፈረንሳይ ሄደው የኢሮፓ ሊግ ግጥሚያ ለማየት እያቀኑ የነበረ ሲሆን በደረሰባቸው ያልታሰበ የመኪና አደጋ ግን 7ቱ ሞተው 3ቱ በከፍተኛ ጉዳት ሆስፒታል ገብተዋል። ሌላኛው እጅግ ሰቅጣጭ ከነበሩ ወንጀሎች መካከል በፊት ለፊት በሀገረ ታይላንድ የተከሰተው አደገኛ የወንጀል ታሪክ ነበር። የበፊት ለፊት የምትመለከቱት ሰውዬ ሆቴል ሪሴፕሽኒስቷ ተኝታ ያገኛታል። ታዲያ ወዲያውኑ ጠረጴዛውን ዘሎ ያላትን ነገር ከዘረፋት በኋላ በያዘው የብረት ዱላ ጭንቅላቷን ብሎ ገሏት ይሰወራል። ያሳዝናል። ይህም በስራ ሰዓት ምን ያህል ጥንቃቄ ማድረግ እንዳለብንና የሚመጡት ደንበኞች ምን ያህል አደገኛ ሊሆኑ እንደሚችሉ እንደማናቅ ዋነኛ ማሳሰቢያ ቪዲዮ ሆኖ አልፏል። እነዚህ በፊት ለፊት የምትመለከቷቸው ሌቦች በጠራራ ፀሐይ ጌጣጌጥ ስቶርን ሰብረው ዘርፈው አምልጠዋል። የመጨረሻው የምነግራችሁ ነገር ደግሞ ይህ በፊት ለፊት የምትመለከቱት ስዕልን በተመለከተ ነው። ይህ የጌታችን ኢየሱስ ክርስቶስ ምስለ ስዕል በ1649 አካባቢ እንደተሳለ ይገመታል። ታዲያ ምን ስዕሉ ደነቀ ካላችሁ የተሳለው ብታምኑ ባታምኑ በአንድ መስመር ነው። ከአፍንጫው ጋር በተነሳች አንድ መስመር ምንም ሳይቋርጥ እስከ መጨረሻው የጌታችን የኢየሱስ ክርስቶስን ስዕል የተሳለበት ሲሆን መስመሯ መሃል ላይ እየሰፋችና እየጠበበች ትክክለኛውን ዴብዝ እንዲሁም ብርሃንና ጥላን መስጠት ችላለች። እስካሁን ድረስ የአንደኛው መቶ ክፍለ ዘመን የስነ ጥበብ አባቶች ሰዓሊዎች በዚህ ስዕል እጅግ የሚደነቁ ሲሆን የማይደገም ስራ እንዲሁም እንዴት እንደተሰራ ራሱ እኛ ማናቀውም ብለው የመሰከሩለት ስዕል ነው።